ዛሬ በጧቱ ጉድ ልንገራችሁ። ሁልጊዜም ስሰማው የሚያስገርመኝ ስለ ወሃቢያዎች ምንነት በግልጽ ስለሚናገረው የቁርአን አንቀጽ ትንሽ ላንብብላችሁ። አጭር ቆይታ ነው የምናደርገው። ሁላችሁም ሼር እያደረጋችሁ ለሌሎች የሂዳያ ሰበብ እንሆን። አላህ በተከበረው ቁርአን ምን ይላል? ወለዚ አንዘለ ዐለይከል ኪታብ፣ እርሱ አላህ ነው በአንተ ላይ ቁርአንን ያወረደው ይለናል። ሚንሁ አያቱን ሙሕከማት፣ ከዚህም ከቁርአኑ አንድና አንድ ትርጉም ብቻ ያላቸው አንቀጾች አሉት ይላል። ሁነ ኡሙል ኪታብ፣ እነኚህም አንድና አንድ ብቻ ትርጉም ያላቸው የቁርአን አንቀጾች የቁርአኑ መሰረት ናቸው፣ ናቸው ይለናል አላህ በቁርአን። ወኡኸሩ ሙተሻቢሃት፣ ሌሎቹ ደግሞ ከፊሎቹ የቁርአን አንቀጾች ደግሞ አሻሚ ትርጉም ያላቸው ከአንድ በላይ ብዙ ትርጉም ያላቸው አናቅጾች ናቸው ይለናል። ታዲያ የሚያስገርመው ስለ ወሃቢያዎች ሁኔታ የሚናገረው ከዚህ ቀጥሎ ያለው ነው። ምን ይላል? ፈአመ ለዚነ ፊ ቁሉቢሂም ዘይጉን ፈየተቢዑነ ማ ተሻበሀ ሚን። አላህ ተመልከቱ። እነዚያ በልቦቻቸው ጥመት ያለባቸው ሰዎች እነኚህን የቁርአን አንቀጾች፣ የትኞችን የቁርአን አንቀጾች? አሻሚ ትርጉም ያላቸው ከአንድ በላይ ብዙ ትርጉም ያላቸውን የቁርአን አናቅጾች ሙጭኝ አድርገው ይይዛሉ። ይሄንንም ለምንድን ነው የሚያደርጉት ይለናል አላህ። ኢብቲጋአል ፊትና፣ ፊትናን ፈልገው ሰዎችን ፊትና ላይ መጣል ፈልገው ይለናል። ወብቲጋአ ተእዊሊህ፣ ተእዊሉን ደግሞ ፍቹን በራሳቸው ስሜታቸውን በሚገጥምላቸው መልኩ እነርሱን በሚስማማ መልኩ ፍች መስጠት መተርጎም ፈልገው ይለናል። አላሁ አክበር። በጣም ነው የሚገርመው። የበለጠ ግልጽ እንዲሆንላችሁ ይችን አጭር ማብራሪያ ሰሙኝ። እነዚህ ሰዎች ብዙ ጊዜ ስለ አላህ ሲሞግቱ አሻሚ ትርጉም ያላቸውን የቁርአን አንቀጾች ላይ ሙጭኝ ሲሉ እናያቸዋለን። ግልጽ ነው። ሁልጊዜ ማስረጃ የሚያደርጉት የቁርአን መሰረት ናቸው ኡመል ኪታብ የተባሉትን አንድና አንድ ብቻ ትርጉም ያላቸውን አንቀጾች ሳይሆን አሻሚ ትርጉም ያላቸውን አንቀጾች ነው ማስረጃ አድርገው በተደጋጋሚ ሲሞግቱ የሚታዩት። ለምሳሌ ያክል እንጥቀስ ከተባለ አርህማኑ ዐለል አርሽ ኢስተዋ ያለውን የቁርአን አንቀጽ አላህን በቦታ ነዋሪ ለማድረግ ለማስረጃነት በተደጋጋሚ ሲጠቅሱትና ሲያወሱት እናያለን። ይህ አንቀጽ አሻሚ ትርጉም ካላቸው አንቀጾች መካከል አንዱ ነው። ምክንያቱም ኢስተዋ የሚለው ቃል በአረበኛው ፍች 15 እና ከዚያ በላይ ትርጉሞች ስላሉት ማለት ነው። እነዚህም ትርጉሞቹ መካከል ለእነርሱ ስሜታቸውን በሚገጥምላቸው ፍች ሲፈስሩት ሲተረጉሙት እናያለን። ከዚያም የእነኚህ ሰዎች ጣፈንታ ምንድነው የሚሆነው? እርስ በርስ ቁርአኑን ያጋጩታል። በእነርሱ አተረጓጎም ይህን አንቀጽ ከሙሕከም አንቀጽ ጋር አርህማኑ ዐለል አርሽ ኢስተዋ ያለው ማለት ነው አንድና አንድ ብቻ ትርጉም ካላቸው የቁርአን አንቀጽ ላይ አላህ በቁርአን ኡሙል ኪታብ ካላቸው የቁርአኑ መሰረት ናቸው ካላቸው አንቀጾች ጋር ይጋጫል። ለምሳሌ ለይሰ ከሚስሊሂ ሸይ ያለው የቁርአን አንቀጽ ሙሕከም አንቀጽ ነው። አንድ ብቻ ትርጉም ነው ያለው። አላህ ምንም አይነት አምሳያ የለውም። ከዚህ ውጭ ሌላ ትርጉም ሊኖረው አይችልም። አርህማኑ ዐለል አርሽ ኢስተዋ ያለውን የቁርአን አንቀጽ ከዚህ አንቀጽ ጋር ያጋጩታል። ሐሻ ቁርአኑ እርስ በርስ አይገጫጭም። ግን እነርሱ ሲተረጉሙት ስሜታቸውም ተከትለው ስለሆነ የሚተረጉሙት ከሙሕከም አያዎች ጋር እንዲጋጩ ያደርጉታል ማለት ነው። ሙሕከም አንቀጽ ላይ አላህ አምሳያ የለኝም ሲል እነርሱ ደግሞ አሻሚ ትርጉም ያላቸውን አንቀጾችን ያለ አግባብ በመተርጎም አምሳያ ያደርጉለታል። የሐቅ ባልተቤቶች አርህማኑ ዐለል አርሽ ኢስተዋ የሚለውን አንቀጽ ከፊሎቹ ተፍዊድ አድርገዋል። ተፍዊድ ማለት ዐላ ሙራዲላህ ወዐላ ሙራዲ ረሱሊላህ ሰለላሁ ዐለይሂ ወሰለም ቁርአኑ አላህ በፈለገ